አሁን ተመልከቱ እዚህ ጋር አንድ ከባድ ችግር ነው የገጠመው። ምክንያቱም ጳውሎስም ይሄን ምሳሌ ሲጠቀም እንዴት እንዳየው አላቅም። ምክንያቱም ባሏ ከሞተ ግን ለሌላ ወንድ መሆን ትችላለች፣ ብትሆንም አመንዝራ አትባልም ብሎናል ሴቲቱን አይደለ? በኋላ ሲፈታው ደግሞ እኛ እንደሆንን ነገረን፣ በተለይ አይሁዳውያን። ምንድነው እዚህ ጋር የምናየው? ማን ነው ባል? ንገሩኝ፣ ማን ነው ባል? ሕግ ነው። ማቴዎስ ላይ ሄዳችሁ ስትመለከቱ ደግሞ ከሕግ አንዲቷ ነቁጥ የውጣ እንኳ ምን አትሆንም አታልፍ ሰማይና ምድር እስኪያልፍ ድረስ፣ ወይም ሰማይና ምድር ቢያልፍ ይቀላል አይደለም የሚለው። ስለዚህ ሲጠና ሰውየው ምን አይሆንም? አይሞትም። ሴትየዋ ደግሞ ኑሮ አልተመቻትም። ያያችሁላት አልመሰለኝም፣ አልገባችሁም፣ መከራዋን አላያችሁትም። እንዲያውም ልንገራችሁ አይደለ፣ ክፉ ባል ይሻላል። ክፉ ባል ስላችሁ በቃ እንደው የሚሰክር እንትን የሚማታ ምንም ይላል አይደለ፣ የሚያስቸግር አይነት ይሻላል። ይሄ ምን አይነት መሰላችሁ? ስታዩት ብትሉ ስተት አታገኙበትም። ሚስተር ፐርፌክት ግን በገባ በወጣ ቁጥር ነዝናዛ። ይሄን እያደረግሽ ይሄን አርገሻል፣ አሁን ደግሞ ቅድም አይቼሻለሁ ያላየሁሽ እንዳይመስል ይሄን አርገሻል። እስቲ አስቡ እህቶች፣ በተለይ ባላችሁ ሁል ጊዜ የሚኮንናችሁና ግን ልትኮንኑት ፈልጋችሁ እንኳን አንዲት ነገር ማግኘት የማትችሉበት ቢሆን፣ መልካም እንድትሆኑ የማይረዳችሁ ሁል ጊዜ ግን ስተታችሁን የሚነግራችሁ ቢሆን እንዴት ነው? ይመቻል? እኔ ምን ብየዋለሁ መሰላችሁ? ያላቻ ጋብቻ፣ ያላቻ ጋብቻ ነው። ምክንያቱም ሕግና ስጋን የተጋቡት። ሕጉ መልካም፣ በጎ፣ ጻድቅ አይደለ? ቅዱስ ምናምን ይለዋል፣ መንፈሳዊ ምናምን ይለዋል። እዚህ ላይ የማይለው ነገር የለም። ምዕራፍ 7 ላይ እኔ ደግሞ ለኃጢአት ለሆነ የተሸጥኩ የስጋ ነኝ ማለት አንመጣጠንም። ግን ምኑ ተፈጸመ? ሲና ላይ ጋብቻ ተፈጸመ። አቤት የጭቅጭቅ ኑሮ፣ የንዝንዝ ኑሮ፣ የወቀሳ ኑሮ፣ የክስ ኑሮ። እቺ ሴት አታሳዝንም? አልተሰማችሁም? እኔ የተሰማችሁ አይመስለኝም የሴትዮዋ ጭንቅ። እና ሴትዮዋ እንዴት ነው ከዚህ የምፋታው ነፃ የምወጣው ብላ ስትል የለም ሲሞት ብቻ ነው ተባለች። እሺ መቼ ነው የሚሞተው ብላ ስትጠይቅ አይሞትም። ነገርየው ምን የለውም፣ መውጫ የለውም አለ። ግን መውጫ ተበጀለት። ሃሌሉያ! ምን ተበጀለት? መውጫ። ምን ይላል መሰላችሁ? እንዲሁ ወንድሞቼ ሆይ ይላል። ተመልከቱ፣ እንዲሁ ካለ ቁጥር 4 ላይ ምንን ነው የሚያሳየን? ከላይ የሰጠውን ምሳሌ እየፈታው ነው። እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ልብ በሉ እዚህ ጋር አያችሁ፣ ማን አይሞትም? ባልየው አይሞትም፣ ሕጉ አይሞትም አይደል እንዴ? ስለዚህ ሴትየዋ ግን መላ አገኘች። አንድ ወዳጅ አገኘች፣ አንድ አፍቃሪ አገኘች። ሌላ ወንድ ይለዋል እዚህ ጋር፣ ሌላ ወንድ ይለዋል። ታዩታላችሁ በኋላ። አገኘች ሌላ ባል የሚወዳት የሚንከባከባት ድካሟን የሚሸከም የሚያግዛት ሌላ ወንድ አገኘች እና አሁን በህይወት እያለች ለዚህኛው ይሄን አመንዝራ ትሆናለች። ምክንያቱም ያን በህይወት አለ። ስለዚህ ችግር ይፈጠራል። ምን ይሻላል ስትለው እኔ መንገድ አለኝ አላት። ምን? አብረን እንሙት። እንዴ ምን ጥቅም አለው አብረን ከሞት ነው? እኔ እነሳለሁ። ሃሌሉያ! እነሳለሁ። ከዛ ተነስተን በዛ ሬልም ውስጥ በዛ ክልል ግዛት ውስጥ አብረን በፍቅር እኖራለን። አሜን። እንዲህ አላት፣ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ለሌላው በሉ እስቲ ባካቸው ይሲ ለሌላው ወንድ ከላይ ምን ብሎን ነበር? ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች ብሎናል ነበር።
ባሏ ቢሞት ግን ከሕጉ አርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለችም፣ ለሌላ ወንድ ሲል ነበረ። አሁን እዚህ ጋር እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ሃሌሉያ ሃሌሉያ አሜን። ተመልከቱ፣ አይደለም ጋብቻችን ሕጋዊ የሆነው ሌጂቲሜት የሆነው ሞታችን ራሱ ሌጂቲሜት ነው። ምክንያቱም ማን ተስማምቶን የሞት ነው? የቀድሞ ባል ሕግ ተስማምቶ ነው። ምክንያቱም ማን የፈረደብን እንድንሞት? ሕግ ነው። ይሄን በደንብ ተመልከቱ። ገላትያ ምዕራፍ ላሳያችሁ፣ መጽሐፍ ቅዱሳችሁ ላይ ያውጡት። ገላትያ ምዕራፍ 2 ላይ እንደዚህ ይላል። ቬሪ ኢንትረስቲንግ። ገላትያ ምዕራፍ 2 ቁጥር 19 እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርን። ይሲ ለሕግ ነው የሞትኩት ብቻ አይደለም የሚለው፣ በሕግ በኩል ነው የሞትኩት። ሰዎች ቆይ ካፒታል ፐኒሽመንት ተወስኖባቸው ወይም ሞት ቅጣት ተወስኖባቸው ሲሞቱ ማንም ይገላቸው ብያቸዋል? ሕጉ ነው። ስለዚህ እኔም ኃጢአተኛ ሆኜ ስለተገኘው ኃጢአተኛ ተብሎ ስለተፈረደብኝ የገደለኝ ማን ነው? ሕግ ደግሞ ባልየው ነው። ስለዚህ በራሱ በሕግ ውሳኔ ሕጋዊ በሆነ መንገድ ለምን ይመስላችኋል? ለምሳሌ አንድ ፖሊስ እዚህ ከተማ ውስጥ ወይም አንድ ወታደር አንድ ፖሊስ ለምሳሌ አንድን ሰው መንገደኛ ሰደበኝ ብሎ ወይ ምናምን ብሎ አለ አይደለ? ወይም ሳየው ሁኔታው አላማረኝም ብሎ ተኩሶ ቢገለውስ? አሜሪካ ውስጥ እንደዚህ አይነት ነገር አልሆነም? ብዙ ጊዜ ይሆናል። አይ ቲንክ የብራውንን ታሪክ ታስታውሳላችሁ። ብራውን የሚባለው ልጅ አይደል እንዴ? ፖሊስ ገደለው። ቁም አለው አልቆመለትም ምናምን ገደለው። አሜሪካን እንደዚህ ነው ያሾራት አይደል እንዴ? ከጥቂት ዓመታት በፊት። ለምንድን ነው ነውጥ ያስነሳው? ምክንያቱም የገደለው ሰውየው ነው። ወገኖቼ በየወሩ በየዓመቱ በየሳምንቱ ስንት ሰዎች ይሞታሉ? በካፒታል ፐኒሽመንት በሞት ፍርድ ይሞታሉ። ግን አሜሪካ ትታወቃለች? ኖ። ለምን? ማንም ይገለው። የትም ሀገር ቢሆን የምንፈልገው እኛ ማን እንዲገል ነው። ከገደለም ማንም ባይገደል ደስ ይለናል። ከገደለም ማን ይግደል? ሕግ ነው መግደል ያለበት እንጂ ሰው መግደል የለበትም። ሕግ ሲገድልን ማንም የማይናገረው ለምንድን ነው? ሕጋዊ ነው ሞቱ ራሱ። ሞታችን ሕጋዊ ነው። ፍቺውም ሕጋዊ ነው። ጋብቻውም ሕጋዊ ነው። አሜን። ምክንያቱም ከሙታን ለተነሳው ለእርሱ ትሆኑ ዘንድ ብሎ ይላል። ሃሌሉያ። ስለዚህ አንድ ነገር ወቁ፣ እኛ ሌላ ሬልም ውስጥ ሌላ ክልል ውስጥ ሌላ ግዛት ውስጥ ነው ያለነው። ትንሣኤ የሚባል አሁን ለእግዚአብሔር ነው ሕያው ሆነን የምንኖረው። ወገኖች ይሄ መገለጥ ይምጣልን፣ ይሄ ዕውቀት ይምጣልን፣ ይሄ መረዳት ይምጣልን። አሁን እኛ we are united with Christ አሜን። እኛ አሁን በስጋ አይደለንም ወገኖች። ምዕራፍ 8 ላይ እንመጣበታለን። ቁጥር 9 ላይ ማንም የእርሱ መንፈስ የክርስቶስ መንፈስ በእርሱ ውስጥ ቢኖር ግን ምን ይላል? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። እስቲ የእግዚአብሔር መንፈስ በእኔ ውስጥ አለ የምትሉ አለ። ስለዚህ በምን አይደላችሁም? ግን እኔ በስጋ ነኝ ምናምን ነኝ አይደል የምትሉት? ኖ አይደላችሁ። ማንም ይሄን እውነት ተረድቶ በዚህ እውነት የሚኖር ሰው በስጋ አይደለም፣ በመንፈስ ነው።